የናትክን ስም ጠየቀ የናትሽን ስም ጠየቀ ማለት فهو ساحر أو كاهن ከሁለት አንዱ ወይ ድግምተኛ ነው ወይንም ጠንቋይ ነው فلنحذر አንዳንዴ ደግሞ የኛን ስም የናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላ ኩንት ግልጽ አርጎ ይነግረናል ማን ነገረው ገና ነው አሃ ለዚህ ጉዳይ ነው የመጣው ለዚህ ነው የመጣው አይደለ ብሎ ይነግረናል ማን ነገረው ማን ነገረው አንዳንዴ ሁለት አይነት አሰራር አላቸው ግልጽ እንዲሆንልን ልክ እንደመጣ ውጭ ላይ ጋርድ መሰል ነገር አለ በሰላም መተነው ከመተነው ምን ችግር አለ እንደዚህ ያለ አብሽር እሳቸው ጋር መብት ያጣጣል ብሎ ጉዳይን ይነግራል ከዛ በስልክም ይሁን በኢሜልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል አለቀ ከዛ እንዲመተነው ሲባል ገና እኮ ስሜን ሳልነግረው ራሱ ነገረኝ እኮ ቄሱ ኦር ቃልቻው ብለን እንላለን አንደኛው አሰራር ይሄ ሁለተኛው አሰራር በጂኒ ይታገዛል ይሄ ሰው የመጣው ከዚህ ነው ለዚህ ዓላማን የመጣው ለዚህ ዓላማን የመጣችሁ ብሎ ይነግራል ኢዘን እነዚህ ሁለቱ መገለጫዎች ናቸው አንዳንዴ ሚስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰውዬ የተነገረው መስሎት ልክ ሲገባ እንዲሆነ ነው የመጣው አይደል አንዱ ጠንቋይ ቤት ሄድኩኝ አለ ከስረህ ነው አይደል የመጣው እሱ የደርግ እኮ ትልቅ ባለስልጣን ነበር ሊታሰር እየተፈለኩ ነበር አለ እንደው ምን ይሻለኛል ብዬ መብቴ ፍለጋ ሲሄድ ጎበዝ ነጋዴ ነበር ከስረ ነው የመጣው ኢንቨስተር ነበር ምናምን ነበር ካደለ ብላ አለችኝ አለ ኢዘን ይሄ የኢንፎርሜሽን መጋጨት ነው አላኩል ሐል ስም ይጠይቃሉ ከዚያም በኋላ መድኃኒት በሚሰጡበት ጊዜ የሆነ ከለር ጋር የተያዘ እንደዚህ አይነት ቦታ ቅበረው እዚህ ቦታ ላይ አስቀምጠው እንዲህ አድርገው ራስጌህ ላይ አድርገው አንገትህ ላይ አንጠልጥለው ተከሻ ላይ አንጠልጥለው የሆነ ነገር ይሉሃል ይሄም የድግምተኝነት ማሳያው ነው መግቢያ በር ላይ አንጠልጥለው ይላል ወይንም መኪና ጎማ ስር እሰሩ ይላል ወይንም የሆነበት አድርጎ ይላል ይሄም የድግምተኞች አንዱ መገለጫ ነው እነዚህ ነገሮችን ማወቃችን ያ ሰውዬ ትክክለኛ ሩቃ ሸርዒ የሆነውን ህክምና እያደረገልኝ ነው ያለው ከአላህ ታግዞ በመላእክት ታግዞ ወይስ ከሸይጣንና ከጂኒ ጋር ታግዞ እያከፈረኝ ነው ያለው ስለሚለው ለይተን እንድናቅ ነው